ራስን ሰላም ቤተሰብን ሰላም የሚያደርግ ቅድመ ትዳር ትምህርት እንደቀጠለ ነው። ዛሬ ደግሞ ትዳር ከማሰባችን በፊት 3 ነገራቶችን ማወቅ አለብን። ማንነታችንን ማወቅ መገንባት አለብን። ከትዳር በፊት ልንጠይቃቸው የሚገባ ጥያቄ እኔ ማን ነኝ? ብዙዎቻችን ትዳር እንፈልጋለን፣ ነገር ግን ራሳችንን አናውቅም። ማንነት ያልተገነባ ሰው በትዳር ውስጥ ማንነቱን በሌላ ሰው ይፈልጋል። ማንነት ከራስ ነው። ደስታ ከራስ ነው የሚመጣ። ስለዚህ ደስታችንን ከራሳችን ፈልገን ጠንካራና ደካማ ጎናችንን አውቀን ቤታችን ራሳችንን ሰላም እናድርግ። ሰላምታ በያላችሁበት ይድረስ ብያለሁ። ላይክ ሰብስክራይብ እያደረጋችሁ ለብዙ ወንድሞች አደርሱልኝ። ይሄ የሁላችንም ችግር ስለሆነ ይህን ችግር መቅረፍ አለብን። እሴቶቻችን ምን እንደሆኑ፣ የህይወት አላማችን ምን እንደሆነ፣ የምንቀበለው የማንቀበለው ምን እንደሆነ ራሳችንን ማወቅ ማንነታችንን መገንዘብ አለብን። ራሱን ያላወቀ ሰው ሌላ ሰውን ማወቅና መረዳት ስለማይችል መጀመሪያ ራሳችን ላይ እንስራ። ቅድመ ትዳር ዋናው ዓላማው ራሳችንን አውቀን ቤታችንን ሰላም ራሳችንን ሰላም ለማድረግ ነው። ላገባችሁም ላላገባችሁም እህቶቼ ያገባችሁን ቤታችሁን ሰላም ለማድረግ ያላገባችሁን ጥሩ ትዳርን ለመጀመር ወደ ቅድመ ትዳር መምጣት ብቻ፣ ላይክ ሰብስክራይብ ማድረግ ብቻ ነው የሚጠበቅ። ላይክ አድርጉ፣ ሰብስክራይብ አድርጉ። እኔን እህታችሁን አጠናክሩኝ። የስደት እህታችሁ ነኝ። አጠናክሩኝ። ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ለብዙ ወንድሞች አድርሱ። የሆነ ቀን ቫይራል መውጣቱ አይቀርም፣ ግን ለምንድን ነው ላይክ የማታደርጉ? ለምንድን ነው ሰብስክራይብ የማታደርጉ? ሁለተኛ ላይ ደግሞ መመኘትን ማቆም አለብን። ብዙ ጊዜ ትዳር እንመኛለን፣ ነገር ግን እኛ አልተዘጋጀንም። ባሌ እንዲህ ይሆናል፣ ሚስቴ እንደዚህ ትሆናለች ብለን እንመኛለን፣ ግን እኛ ምን አዘጋጅተናል፣ ምን አቅርበናል ብለን ራሳችንን ዙሪያ እንጠይቅ። መመኘት አይጠፋም፣ ግን መመኘት ብቻ ትዳር አያቆምም። ትዳር ስራ ነው። ትዳር ትዕግስት ነው። ትዳር መማር ነው። ትዳር ማለት ያለብንን ጸባይ ቁልጭ አድርጎ የሚያሳይ መስተያየት ማለት ነው። ስለዚህ ራሳችንን ማወቅ፣ ራሳችን ላይ መስራት፣ መመኘታችንን አቁመን ወደ ድርጊት መቀየር አለብን። 3ኛ ላይ ዋጋ መክፈል። እውነት የሚያስቆጥር ነገር አንዱ ትዳር ነፃ አይደለም። ትዳር ዋጋ አለው። የጊዜ ዋጋ፣ የትዕግስት ዋጋ፣ የይቅርታ ዋጋ፣ የራስ መግዛት ዋጋ አለው። እኔ እንደዚህ ነኝ ብሎ መኖር በትዳሩ አይሰራም። እኔ ቀርቶ እኛ የሚለው ስለሆነ ትዳራችን ራሳችን ሰላም ለማድረግ ራሳችንን መገንዘብ፣ ዋጋችንን ማወቅ፣ የሰውንም ዋጋ መረዳት መገንዘብ አለብን። መመኘታችንን አቁመን ወደ ድርጊት መቀየር አለብን። እነዚህን 3 ነገራቶችን ካደረግን ትዳራችን ያምራል፣ ቤታችን ሰላም ይሆናል፣ ጥሩ ቤተሰብ እንመሰርታለን። ትዳር ማለት አንድነት፣ አንዳንድ ጊዜ መጠየቅ፣ አንዳንድ ጊዜ መዝለል፣ አንዳንድ ጊዜ አይቶ እንዳላዩ መሸነፍ፣ ሳያጠፉ ይቅርታ መጠየቅ ነው። ስለዚህ ሳናጠፋ ይቅርታ ለመጠየቅ በቃ ነገራቶችን አይተን እንዳላየን ለማለፍ ዝግጁ ሆነን ከገባን ትዳራችን ያምራል፣ ቤታችን ሰላም ይሆናል። ስለዚህ እስካሁን ስለተከታተላችሁኝ አመሰግናለሁ። ለብዙ ወንድሞች ሸር እያደረጋችሁ ላይክ ሰብስክራይብ እያደረጋችሁ በየወቅቱ አዳዲስ መረጃ ይደርሳችኋል። ቤተሰብ ሆኑ። ይሄ የሁላችንም ችግር ነው፣ መቅረፍ ስላለብን ራሴን ሰላም ትዳሬን ሰላም አድርጋለሁ ካላችሁ ወደ ማወቅ ዩቲዩብ ጋራ በሉ። ስለዚህ ከትዳር በፊት ማንነታችንን ገነባ፣ መመኘትን እናቁም፣ ዋጋ ለመክፈል እንዘጋጅ። ትዳር መግባት ቀላል ነው፣ ግን ከዚያ ሰው ጋር በሰላም ለመኖር ይከብዳል። ስለዚህ እሱን ለማወቅ ደግሞ ማንነታችንን መገንባት፣ መመኘታችንን አቁመን ወደ ድርጊት መቀየር፣ ዋጋ ለመክፈል መዘጋጀት አለብን። ስለዚህ ትዳር መጠበቅ ጥበብ ይፈልጋል። ስለዚህ ትዳራችንን ቤት ሰላም ለማድረግ ቤታችን ሰላም ለማድረግ እንዘጋጅላችኋለሁ። ሰላም ሁኑልኝ።